ፈኪ ኢስሐቅን አፈቀርኩኝ በፍቅሩ ልሞት ነው እያለች ብዙ መነጋገሪያ የሆነው ሰሞኑን በጣም አስተጌ ሆኗል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ላይክ ሰብስክራይብ በማድረግ ይሄንን ቻናል ቤተሰብ ይሁኑ። የፈኪ አድናቂዎች ደግሞ ይሄንን ለቲክቶክ ቆረጥ አድርጋችሁ ላኩሽ። ሰው እዛ ውስጥ እና አንቺ ባልታዛር ምናምን እንዴ አልሰማችሁም እንዴ ውዶችዬ? ባልታዛር እኮ ተሸልሟል። ሹክ ልበላችሁ እንዴ! ባልታዛር ማለት ነው ጎበዝ ጀግና ወጣት ሴቶቻችን ችግር እንዳይፈጠር ብሎ ምናምን ብሎ ክልሉ ሸልሞታል። እንደዛ ነገር ነው። እና ፈኪ ማለት ነው ፈኪ እኮ ምንድን ነው ያጠፋችሁ? ፍቅር በሷ አልተጀመረ። ምን ነው እሷ ላይ ያካበዳችሁ? ሴቶች ቆንጆ ሴት ስታው በቃ ቅንቅን ነው የሚያደርጋችሁ። ምድር አሮጊት ማለት ነው። 40 ዓመት የሞላች ምድር አሮጊት በቃ ይችን ገና 20 ዓመት ያልሞላት ወጣት ስታው በቃ ቅንቅን ነው የሚያደርጋችሁ። መብቷ ነው ማፍቀር። እሷ አዲስ አይደለም። በሷ ያልተጀመረም እኮ ፍቅር አይደለም። ስለዚህ መብቷ ነው ማፍቀር። እናንተ ግን በቃ ባልታዛር ነሽ ምንድነሽ ትሏታላችሁ እንዴ? ፍቅር በሷ አልተጀመረም። ታፍቅር እናቴ። ማፍቀርም እኮ መታደል ነው። ሲቀጥል ኢሳቅን አታገኘውም ምናምን እንዴ? ለምኗትም አያገኛት። ለምኗት ማለት ነው። ልቅም ያለች እኮ ናት ፈኪ መሐመድ ጀግና። በዛ ላይ እየተሸነቆጠችው እንኳ በሐላል ነው። በሐራም መሰላችሁ እናንተ አላችሁ እንጂ አንዳንድ ሴቶች አላችሁ፣ ሁላችሁም ሳይሆን እናንተ ሳላችሁ አይደል እንዴ? በሐራም የሰው ሚስት የጓደኛሽን ባል እንትን እያልሽ እየተዋወቅን እንተላለቅ። የጓደኛሽን ባል እየቀማሽ በሐራም ውሽማ ሆነሽ የምትሸነቆጡ ሴቶች አላችሁ እኮ። ምን ነው 3-4 ብታገባ እኮ ፈኪ ሁልጊዜም ወንዶችን ጨረሻቸው አንቺ ምናምን ትሏታላችሁ። እሷ እኮ ብታገባ በሐላል ነው፣ በሐራም አይደለም። ቤተሰብ ድግስ አድርጎ 3 ጊዜም ሲድሯት 3ቱንም ተደግሶላት ነው በክብር። የወፍ የብር አበባ ፈኪዬ መሐመድ ፍኪት ተብላ ነው ያገባችሁ። እናንተ ምን ነው ቅንቅናሞች? መልከኛ ሴት ስታው፣ በራሷ የምትተማመን ባለሙያ ጀግና ሴት ስታው በጣም ነው የምትቀኑት። የምትርመጠመጥ ሴት ነው የምትወዱት። ተፈታችሁ ደግሞ በክብር አልፈልግም፣ እኔ ገና ልጅ ነኝ፣ ስለዚህ በአቅሜ አሁን ማግባት አልፈልግም ብላ በክብር ነው የተፈታችሁ እንጂ እንደዚህ እነሱ አንፈልግሽም ብለዋት አይደለም። እንዴ እሷ እኮ ፈልጋ ነው። ሲቀጥል ብዙ የምትሳደቡ ሴቶች ቅናት ካለባችሁ ቅናት ነው። ሲቀጥል ማፍቀር በሷ አልተጀመረም። ታፍቅር። ኢስሐቅ ደግሞ እሷን ከመረጠ በቅርቡ ጠብቁ። እንግዲህ አብረው መስራት ይጀምራሉ። ድራማ መሆኑን ታውቃላችሁ አይደለ? ግን እንደዛ አድርጋችሁ እሷን የምትሰድቧት ቅናት አለባችሁ። ቆንጆ ሴት ስታው ይበላችኋል። እነ ዲፍንቅል ማለት ነው። እነ ዲፍንቅሎች እንግዲህ አላህ በሰጣችሁ ኒዕማ እንትን አመስግኑ። እሷ ደግሞ ቆንጆዬ ልቅም ያለኝ ናት። ተፈላጊ አድርጎ አላህ ሱብሓነሁ ወተዓላ ፈጥሯታል። ስለዚህ ምንም ማድረግ አትችሉም። አትሳደቡ። ሲጀመር ቆንጆ ሴት ስታው ቅንቅናማ አትሆኑ። በቃ ማሻአላህ በሉ። በዛ ላይ ማለት እንኳ ባትችሉ እንኳ ዝም በሉ። ለምንድን ነው የምትሰርቡት? ባልታዛር የምትሉት? እሷ እኮ በሐራም ምንም ያደረገችው ነገር የለም። በሐላል ነው ያገባችሁ። ሲቀጥል ደግሞ የዩቲዩብ ነገር ሁሉም ነው ቪዲዮ የሚሰራው። እሷ ላይ ብቻ ማጋነን አስፈላጊ አይመስለኝም፣ እንደኔ ማለት ነው። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ።